ሰላም ሰላም የዩቲዩብ ተመልካቾች እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። ሞባይላችሁ ስቶሬጅ ፉል እያለ ወይም እየተንቀረፈፈ ካስቸገራችሁ ይህንን ኮድ ትጠቀማላችሁ። ኮከብ መንሰላ 900 አድርጋችሁ ትጽፉና ከዛ በኋላ ወደ ታች ወረድ ብላችሁ ድሌት ዳምፕ ስቴት ወይም ሎጂካት የሚለውን ላው ላይ ክሊክ ታደርጋላችሁ። ከዛ ሙሉ በሙሉ ድሌት ያደርግላችኋል። በዚህ መልኩ ታስተካክላላችሁ። የሞባይላችሁን ፍጥነት ትጨምራላችሁ። ሌላኛው ደግሞ እዚህ ጋር ሂስትሪ ላይ ትገቡና እንዳለ ኦል ታይም ካላችሁ በኋላ ክሊር ታደርጉታላችሁ። ከዛ ድሊት ትሉታላችሁ። በዚህ መልኩ ድሊት ትሉታላችሁ። ድሊት ካላችሁት በኋላ በቀላሉ የሞባይላችሁ ፍጥነት ይጨምራል ማለት ነው። መንቀርፈፉን ያቆማል ማለት ነው። በዚህ መልኩ ሙሉ ክሊር ያደርጋል። እዚህ ጋር ደግሞ ልጆች የተለያየ አላስፈላጊ ክሮም ላይ ሰርች የሚያደርጓቸውን ፋይሎች ካሉ በቀላሉ እዚህ ጋር ክሊን ብሮዚንግ ኦር ፋሚሊ ፊልተር የሚለውን ቹዝ ታደርጋላችሁ። እሱን ከመረጣችሁ በኋላ ልጆች አላስፈላጊ የሆኑ ዌብሳይቶችን ሰርች ማድረግ አይችሉም ማለት ነው። ስለዚህ በቀላሉ በዚህ መልኩ በማስተካከል ሰርች ቢያደርጉ እንኳን ኖት ሪችድ ይላቸዋል። በዚህ መልኩ ይመጣል ማለት ነው። በዚህ መልኩ ስልካችሁን ማስተካከል ይቻላል ማለት ነው። ሌላኛው ሴቲንግ ደግሞ ማስታወቂያ እየመጣ ካስቸገራችሁ ቪዲዮ ስትከፍታላችሁ ማስታወቂያ ይመጣል። ቪዲዮን እንዳታዩ ካረጋችሁ ወይም ደግሞ ኔትወርክን በትክክሉ እንዳትጠቀሙ ካረጋችሁ ፕራይቬት ዲኤንኤስ ትሉና ዲኤንኤስ ኤዲ ጋርድ .com ብላችሁ ሴፍ ትሉታላችሁ። ምንም አይነት ኤዲ ወይም ደግሞ ምንም አይነት ማስታወቂያ ወደ ሞባይላችሁ አይመጣም። ማስታወቂያ ያስቸግራችሁ ማለት ነው። ስለዚህ በቀላሉ ኢንተርኔታችሁን ኢንጆይ ታደርጋላችሁ ማለት ነው። ሌላው የመጨረሻው ሴቲንግ ደግሞ ወደ ጉግል ሰርቪስ ትገቡና ከዛ ኦል ሰርቪስ ትሉታላችሁ። ከዛ በኋላ ወደ ታች ስክሮል ታደርጉና ፋይንድ ሃብ የሚለው ላይ ክሊክ ታደርጋላችሁ። በዚህ መልኩ ይመጣላችኋል። ከዛ በኋላ ፋይንድ አወር ሞባይል ኦፍላይን ወይም ደግሞ ፋይንድ ዩር ኦፍላይን ዲቫይስ ይላል። በዚህ መልኩ ኦፍ ካደረጋችሁት ስልካችሁ ምንም አይነት ነገር ሰርች ማድረግ አይችልም ማለት ነው። ዊዛውት ኔትወርክ ካደረጋችሁት ሰዎች ስልካችሁን ቢሰርቋችሁ ወይም ቢነጥቋችሁ እንኳን ዊዛውት ኔትወርክ በሌላ ስልካችሁን የት ቦታ እንዳለ ማወቅ ትችላላችሁ። ዊዝ ኔትወርክ ኢን ቢዚ ፕሌስ ከሆነ ደግሞ እንደዛው ኔትወርክ ቢዚ የሆነበት የተጨናነቀበት ቦታ ላይ በቀላሉ ስልካችሁን ለይታችሁ ማወቅ እንድትችሉ ይረዳችኋል። ከዛ በኋላ ዊዝ ኔትወርክ ኤቭሪዌር ከሆነ ደግሞ ኔትወርክ ኦን ሆኖ ማንኛውም ቦታ ላይ ስልካችሁን ሰርች እንድታደርጉ ያደርጋችኋል። ስለዚህ እነኝን በመጠቀም ስልካችሁን ከሌባ ወይም ከአደጋ ማዳን ትችላላችሁ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ አበረታቱኝ።